ጅማ ላይ ያስደመመኝ ነገር በትንሹ 14-15 ሺህ ቤቶች ፈርሰዋል። ካሳ አልጠየቀንም። የጅማ ህዝብ ላፈረሰው ቤት ካሳ አልጠየቀም፣ ለቦታው ካሳ አልጠየቀም። እስቲ ሐሳባችሁን አፍሱት ልየው ነው ያለው። መቃብር ከ1000 በላይ መቃብር ቦታ አንስተዋል፣ መስጂድ አንስተዋል። ሌላ ቦታ ሊታሰቡ ሊሞከሩ የማይችሉ በጣም በርካታ ጉዳዮች የጅማ ህዝብ በቅንነት አምኖ በሐሳቡ ገንዘቡን፣ ጊዜውን፣ ጉልበቱን ሰውቶ ይሄ ህልም እንዲከወን ከፍተኛ ሚና ተጫውቷል። ለመላው ኢትዮጵያ ህዝብ ያለኝ መልእክት ሐሳብ አለን፣ የመስራት ትጋት አለን፣ ብርታት አለን። ጥሩ ተከታይ ካገኘን፣ ከተሰናሰልን፣ ከተደመር ይሄ ውበት ይወጣል። እኔ ከማንም ሰው ጋር ልወራረድ እችላለሁ። የዛሬ ዓመት ስንጨርሰው ፕሮጀክቱን እዚህ ቦታ የምናየውን ውበት በቀላሉ ብዙ ቦታ አናገኘውም። ይሄ ስራ የተሰራው በምዕራቡ ዓለም ቢሆን ቢያንስ 3 ወር 4 ወር በረዶ ስለሚሆን ሊጠቀሙበት አይችሉም። በዚህ ውበት ጠዋት ሰንራይዝ አለው፣ ማታ ሰንሴት አለው። መላ ተራራው ጫካ ነው። ወክ የምታደርገው ጫካ ውስጥ ነው። ውሃውን ተመልከተው። ክረምትም በጋም መጠቀም የሚያስችል እንደዚህ ያለ ውበት በቀላሉ የሚገኝ ነገር አይደለም።